እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንዴት ነው? እግዚአብሔር ይመስገን እኔ ጋር ሁሉ ነው። በዚህ አጋጣሚ ሰይድ ወርባቦ ወንድሜ አንድ ነገር እንዳይሰማ፣ ብዙ ነገር አለ፣ ብዙ ነገር አለ። በሰላም ሳትታሰር የሆነ ነገር ሳትሆን መውጣት መባል በጣም ትልቅ ነገር ነው። በጣም ብትታሰርስ ኖሮ ብትታሰርስ 11 ዓመት ቢያስሩትስ ይችላሉ። እንግዲህ ሰው ሀገር ነው ያለከው። ስለዚህ በሰላም ውጣ ማለት ለአንተ ትልቅ እድል ነው። ትልቅ እድል እግዚአብሔር ይመስገን። በሰላም በዚህ መልቀቅ ማለት በሰላም ተዘገይተህ ምን ብለህ እንድትለቅ መደረግ አጋጣሚ ፖሊስ መጥቶ ወስዶ ቢያስረግ ልትሆን ነው። እኔን ግን አንድ ነገር የሚቆጨኝና የሚያንገበግበኝ በፊት ይሄ ነገር ይህንቹን ጉዳይ ሳትይዝ በፊት ብትባል ምንም አይቆጨኝም፣ ምንም አይቆጨኝም። ግን ጠላቶች ካሁን በዚህ ክፍተት ብዙ ጠላት ባፈራከው ሰዓት፣ ብዙ ዛቻ በደረሰበት ሰዓት፣ ብዙ ያንተን ውድቀት በሚመኙ ሰዓት ውጣ መባሉ በጣም ቆጨኝ። በጣም ወንድ ልጅ ነክ ችግር የለው። ፍትህ ለእህታችን የጠየቅከው ለሀና ኢትዮጵያ በዛ በባህር በጫካ ኢትዮጵያ ሄጄ ወረቀቴን አውጥቼ ወደ ሳውዲ እመለሳለሁ ብላ ሄዳደ እንደዛ ጫካ የታገተችው የቀረችው። ስለዚህ ምንም ችግር የለው። ልጇን ትታ የምታጠባ ልጇን ትታ አንድ ፍሬ ህፃን አመት ያልሞላውን ህፃን ጥላ እዛ ጫካ ውስጥ ታግታ ሞታለች እያሉ ያልሞተችውን ልጅ ሞታለች እያሉ አሉ። አንተ ያጠፋከው ነገር የለም ግን ምክንያቱም ጥፋቱን ቢናገሩ ጥሩ ነበረም። አልተናገሩም። በደፈና ነው ውጣ ያሉክ። ችግር የለውም። ያ ችግር የለውም። ውጣ የተባልከው ከዱባይ ነው እንጂ ከሁሉም አይደለም፣ ከሁሉም አረባት አይደለም። ውጣ ያልኩ ብዙ ሀገር አለ፣ ብዙ ሀገር ሙያው አለ፣ ስራ ቋንቋው፣ እጅ እግር አለ፣ እጅ አለ፣ አይን አለ፣ ትሰማለህ፣ ጤነኛ ነህ። እግዚአብሔር ይመስገን። እግዚአብሔርን አመስግን። የምትሄዱ ደግሞ የተወለድከው አገር ላይ ነው፣ ሰው አገር ላይ አይደለም። አንድ ነገር እንዳይሰማክ ወንድሜ። እኔም ብቻ የሚሰማኝ እና የሚቆጨኝ እነኚህ ጠላቶች፣ ስንት ጠላት አለ ያንተን መውደቅ የሚመኙ በእነሱ ፊት እንዲህ በመሆኑ በዚህን ሰዓት እንዲህ ለእህታችን ድምፅ ሆነክ እንዲህ መስመሩን አስይዘክ እነሱ እየተቃጠሉ ስንት ጠላት እየተሳደቡ ለእነሱ መደሰታቸውን ነው እኔን ያቃጠለኝ። አይደሰቱም። አሁንም ሌላ ሀገር ትሄዳለህ፣ ችግር የለም። እዛ ትንሽ ታርፍና ኢትዮጵያ ሌላ ሀገር ትሄዳለህ። 50 ሰው ለአንተ በቂ ነው። 50 ሰው ከጎን ካለ በቂ ነው። ሌላው ተርኪ ምርኪ አያስፈልግም። 50 ሰው ይበቃል ለአንተ። ትሄዳለህ ሌላ ሀገር፣ ምንም ችግር የለው። ብዙ ሰው ደግሞ ከጎንክ ነው። ብዙ ሰው ይኸው ቪዲዮ እየሰሩ ነው። ብዙ ሰው ከጎንክ ነው። በእውነት ብዙ ሰው ሌላ ሀገር ዘና ብለክ ትሰራለህ። ሄደክ ምንም አትሆንም። ማንም እንደሚኖር ትኖራለህ። ማንም ሌላ ሀገር እንደሚሄድ ትሄዳለህ። ስንቱ ነው ከሳውዲ አረቢያ እንትን ብሎ ሌላ ሀገር ብዙ ሰው እየቀያየረ ነው። ምንም ችግር የለውም። አንድ ዱባይ ቀረና ሌላ ቦታ አልቀረም። ምንም እንዳይሰማ ከወንድሜ ብቻ የሚቆጨኝ እኔ በዚህን ሰዓት መሆኑን እነዛ ጉድጓድ የሚቆፍሩ ሰዎች መውደቅህን የሚመኙ የዛቱብክ ሰዎች ፊት ለፊት እንደም ይሄ ነገር አልፎ ልጅቷም ወደ ቤቷ ገብታ እንደ ቢሆን አይቆጨኝ፣ ወይ ደግሞ በፊት ቢሆን የዛሬ 2 ወር እንዲህ ቢባል አይቆጨኝ፣ ወይ የመጣ ጊዜ ኢትዮጵያ ሄደ የመጣ ሰዓት ቢባል አይቆጨኝም። ያም ችግር ለበጎ ነው። እግዚአብሔር የሚያውቀው ነገር አለ። በሰላም መሄድ ትልቅ ነገር አይደለም እንዴ? በሙሉ አካላት በክብር አልታሰርክ፣ በፖሊስ አልተሸኘክ። ምንም እንዳይሰማክ ወንድሜ። እዚህ አጋጣሚ ደግሞ የምትደሰቱ የሰው ውርቀት የምትመኙ ጉድጓድ የምትቆፍሩ ያ ሁሉ ዞሮ ወደ እናንተ ነው ታያላችሁ። በቅርብ ቀን ከአሁን በኋላ እያንዳንድሽ እዚህ ላይ የምትሳደብ እያንዳንድሽ ውሸት የምትናገር ይታወቃሻል። ማንም ድምፅ አይሆንሽም። ማንም የእያንዳንድሽ ቪዲዮ አለ። የእያንዳንድሽ የምታወሪው ነገር ተይዞልሻል። ትታገት እያላችሁ ልጅቷን ድምፅ ለምን ይኮናል? ድምፅ ለምን ሆነ? ለምን እውነትን አወጣ ብላችሁ ተጠምዱታላችሁ እንዴ? ሴት እኮ ነው የወለደችው። ሴት እህቶች አሉት እኮ። አሁን ሴት ባይኖረው ሴት ይወልዳል እኮ። ድምፅ አንድ ፍሬ ያችን የምታምር ልጅ ወጣት የልጅ እናት አመት ያልሞላው ህፃን መታገቷ ድምፅ መሆኑ ጥፋት ነው?
ትለቀቅ ማለቱ ጥፋት ነው? ዞሮ ነግለኔ ይበል፣ ዞሮ ለራስህ ይደርሳል። ነገር ማን ድምፅ እንደሚሆንክ እናያለን። የኢትዮጵያ ሰው ደግሞ አንዱ ፊቱን ካዞረ አዞረ ነው። ትቀራታለህ እዛው ደርቀ ትታመማለህ። ነገር ማን እንደሚያሳክምክ እናያለን። የሰውን ውርቀት የምትመኝ በየሄዳችሁበት ወሬ ምንም አይሆንም እሱ። በዚህ አጋጣሚ በጣም ነው ማደንቀው። ጀግና ወንድ ነው። እውነትም ከወንድም ወንድ ነው። ከወንድም ጀግና ነው። አወጣ፣ የልጅቷን ጉድ አወጣ። ቢለቅም አይቆጨውም። እውነቱ ወጥቷል። ብዙ ሰው አይቻታለሁ ብሏል። ብዙ የዓይን እማኞች መጥተዋል። እንዳለች በስነ ስርዓት ተረጋግጧል። ልጅቷ ጫካ ውስጥ አለች። አይቆጨውም። አሁንም የትም ቢሄድ አያቆምም። የትም ኢትዮጵያ የሚሄድ ሌላ ከተማ የሚቀይር የትም ቢሄድ ስለ ልጅቷ እውነት መጠየቁን አያቆምም። ትቃጠላላችሁ እንጂ አያቆም። እያንዳንድሽ ደግሞ ትያዣለሽ። ጠብቂ። እያንዳንድሽ ለጊዜው ነው። ለጊዜው ብሉ፣ ለጊዜው ዘንጡ፣ ለጊዜው አውሩ፣ ለጊዜው እሮ ጠብቁ። እያንዳንድሽ ትገበያታለች ሲኦል። አይቶም ይሄ የኢትዮጵያ ሕዝብ የያዘውን ነገር አይቶም ከጉድጓድም ከተቀበራችሁበትም ያወጣል። ልጅቷን ያገታችሁ ሰዎች ስሙ። በዚህ አጋጣሚ በክብር ልጅቷን ብትመልሱ ይሻላል። አንድ ነገር ሳትሆኑ በክብር እንደ አገታችሁ በክብር መልሱ ልጅቷን። ተለመናችሁ። ምን ጉድ ናችሁ እናት? ሴት አይደለች 9 ወር አርግዝ እንትን ተሸክማ የወለደችን እህት የለም? እንደው ከዘር ማንዘረ እህት የለም? ሴት የለም? በቤታችሁ በዘመዶቻችሁ ሴት የለችም? ሴት የለም ብትል እናት ነች። ማንንም ወንድንም ሴትንም ሴት ነች አርግዛ የወለደችው 9 ወር በሆዷ ተሸክማ። እንደው ያ ሕፃን አያሳዝናችሁም? አመት ያልሞላው ሕፃን ጠብቶ ያልጠገበ እንዲሆናችሁ ደግሞ ስለ ሰው ታወራላችሁ። በየእንትኑ እየገባችሁ አላችሁ። ደግሞ አንዳንድ ሴቶች መላቅጣችሁ የጠፋ ነገ እያንዳንድሽ ቆይ ደርስሻል። ጣውላ እንጂ ጠብቂ። ለሰው ጉድጓድ የምትቆፍሪ ምንም አይሆንም። አሁን ይሄ ወንድማችን ታያላችሁ። የሚደርስበትን ቦታ ለበጎ ነው። በሰላም መውጣቱ እግዚአብሔር ወይ አንተ ተባረክ። በሰላም መውጣቱ ሳይታሰር ምን ሳይል የሰው ሀገር የሰው ነው። ድሮ ለጊዜው ሰርቶ ለመኖር እንጂ ለመስራት ነው እንጂ ዘላለም ለመኖር አይደለም። ስንሞት ራሱ እኮ እዛ ሰው ሀገር ላይ ቀብር ሬሳ ይወጣል። ጠብቂ እያንዳንድሽ። እጣው ዞሮ ለእናንተ ነው የሚደርሰው። እና ወንድሜ በዚህ አጋጣሚ በጣም ጀግና ነህ፣ በጣም ጎበዝ ነህ። በምትሄድበት ሁሉ እግዚአብሔር ካንተ ጋር ይሁን። አንድ ነገር እንዳታስብ እንዳትሰማ። ግን ትንሽ የሚሰማው ነገር በዚህን ሰዓት መሆኑን ልክ ነው። ግን አንድ ነገር እግዚአብሔር የተባረከውን በሰላም በዚህ ቀን ልቀቅ ብሎ ቀንም ሰጠው ወዲያው 24 ሰዓት ልቀቅ ብትባልስ ብትታሰርስ? ግን ገደብ ሰጥተውካል። ምን ሰጥተውካል? እግዚአብሔር የሚያውቀው ነገር አለ። እግዚአብሔር ያዘጋጀልክ ነገር ለሰው ልጅ እግዚአብሔር ያዘጋጃል። እንደ ሰው አይደለም እግዚአብሔር። እንደ ሰው ጨካኝ አይደለም። እንደ ሰው አረመኔ አይደለም። እንደ ሰው ክፉ አይደለም እግዚአብሔር። አይዞህ ወንድሜ በርታ። የኢትዮጵያ ሕዝብ ሁሉም ይኸው ግማሹ ሕዝብ እንዳለ ከአንተ ጋር ነው። ሁሉም ቪዲዮ እየሰራልክ ነው። ምንም አትሆንም። ሰው ካጠገብ ካለ ደግሞ በእውነት ምንም እኔ ሰው እንዲህ ለነገር ደርሶ እንዲህ ቢለኝ ምንም አይመስለኝም። እግዚአብሔር ምንም ኧረ ሰው ይኑር። ሰው ጥሩ ሰው ይኑር። እነኛ ክፉ ጉድጓድ የሚቆፍሩ ናቸው እንጂ ጥሩ ሰውን ክፉ አይንካው። በእውነት ሰው ለሰው ደግሞ መድኃኒት ነው የተባለው እውነት ነው። ሰው አንዴ ከወደደ ለዛ ሰው ይሞታል። በቃ ወደኋላም በተለይ ኢትዮጵያ ያበሻ ወደኋላ አይልም፣ ይሞታል ለዛ ሰው በእውነት። እና ወንድሜ በሰላም ያሰብከው ይሳካልክ። በሰላም ሂድ። እስቲ እንግዲህ የሚሆነውን ነገርም አሳውቀን። እግዚአብሔር ካንተ ጋር ይሁን። በጣም አዝነናል።